እስቲ አታሳልፍ አላውቅሽም አታውቀኝም ግን እቺን ታሪክ ብቻ አዳምጠሽኝ ይለፊ የአንድ ምስኪን ሰው ታሪክ ልነግራችሁ ነው ሰላዋት የማታወርዱ ሰዎች በደንብ አድርጋችሁ አዳምጡኝ ከዚህ በኋላ ሰላዋት እንደምታወርዱ በአላህ ላይ ተስፋ አደርጋለሁ ኢንሻአላህ አንድ ምስኪን ነበረ ይህ ምስኪን ድሃ ነበረ ምንም ነገር አልነበረውም አንድ ቀን በአንድ ሀብታም 500 ዲናር ተበድሮ ይመጣል 500 ዲናር አምጥቶ ከተበደረው በኋላ ለቤት አስቤዛ ለሚያስፈልገው ነገር አዋለው ይህ ቀጠሮ የገባለት ጊዜ ደረሰና ከዛ በኋላ ያ ሰው የመጣና ብሬን መልስልኝ አለው ብሬን መልስልኝ ሲለው ይህ ሰው ብሩን መመለስ ስላልቻለ ሌላ ብድር ተበደረ ሌላ ብድር ሊያመጣ ሄደ ከዛ ሌላ ብድር ይዞ መጣ ለዚህ ሰው ከፈለ ከዛ የዛም ሰው ብድር ደረሰበት ያለው አማራጭ ምንም አማራጭ የለውም ጊዜ ሲጠኝ አለው ጊዜ ሊሰጠው አይልቻለም ይዞት ወደ ፍርድ ቤት ሄደ ፍርድ ቤት ዳኛ የሰውዬ ትእዛዝ ያን የእስር ትእዛዝ እንዲወጣበት አዘዘ ሰውየውም በዛው ልክ ከዛ ግን የሰውዬ አንድ ቀን ስጡኝ ብቻ አንድ ቀን ስጡኝ አለ ለምን ሲባል ቤተሰቦቼ እኔን ሲፈልጉ ስለሚቸገሩ እኔ የት እንዳለው ስለማያውቁ አንድ ቀን ስጡኝ አለ ዋስ አምጣ ተባለ ዋስ የለውም ደሱ ዋስ የሚሆን የለም የዛኔ ዋሴ እኛ ረሱል ናቸው አለ ሰለላሁ ዐለይሂ ወሰለም ነብያችን ናቸው አለ ከዛ ይህ ሰውዬ ፍርድ ቤቱ ዳኛ አንድ ቀን ሰጠው ይህ ሰውዬ ሄደና ለባለቤቱ ይህንን ታሪክ ሁሉ ነገራት ባለቤቱ ከነገራት በል እንግዲህ በነብዩ ዋስ ወጣል በነብዩ ላይ ሰላዋት እናወርዳለቸው ሰለላሁ ዐለይሂ ወሰለም ሰላዋት አወረድና እዛ ጋር እንቅልፍ ይዟቸው ሄደ ከዛ በህልሙ ነብዩ መጡና ምን አሉት ሂድ የከተማው የዚች ከተማ አስተዳደር ይክፈልልህ ነብዩ ክፈልለት ብሎሃሉ አሉት ነብዩ አለይሂ ሰላቱ ወሰለም ምልክትም ከጠየቀክ ማረጃም ከጠየቀክ ይህ በየቀኑ አንዳንድ ሺህ ሰላዋት እንደምታወርድ ነግሮኛሉ በለው ሁለተኛ ትላንትና ሰላዋት ሲያወርድ ተሳስቶ ነበር ያንንም ሰላዋት አላህ እንደሞላለት ንገረው አሉት ነብዩ አለይሂ ሰላቱ ወሰለም ጧቱን ተነስቶ ሄደ ይህንን ነገር ሲነግረው ማስረጃም ጠየቀ አሁንም ሲነግረው ያ ከተማ አስተዳደር እንባውን አልቻለ እንባውን ማፍሰስ ጀመረ 500 ዲናር ከሙስሊሞች ግንጃ ቤት እንዲሰጠው አዘዘና 1500 ዲናር አቦ ከራሱ ከኪሱ አውጥቶ ሰጠው ሱብሃንአላህ ይህ ሰው ያቦ እንደዚህ ተደስቶ ወዴት ሄደ ወደ ፍርድ ቤት ሄደ የገባውን ቃል ሊያሟላ ፍርድ ቤት እየሮጠ ሄደና በሚሄድበት ጊዜ የፍርድ ቤቱ ዳኛ ራሱ በኸረጢት ብር ይዞ ጠብቆታል 500 ዲናር ይዞ ጠብቆታል ከዛ 500 ዲናር ይዞ ከጠበቀው በኋላ ይህንን ነገር ወዞ ለሱ ሊሰጠው ሲሆን አይ ማታ ነብዩ አለይሂ ሰላቱ ወሰለም መጡና አንተ ወንድምህን ዛሬ ካለበት ጭንቀት ካወጣው አላህ Subhanahu Wa Ta'ala የውመል ቂያማ ቀን አንተን ካለህበት ጭንቀት ያወጣሃል ብሎኛል በህልሜ ነብዩ መጥቶ ስለዚህ ዛሬ ይህ 500 ዲናር ክፈል 500 ዲናር ለራስ ያዝ ብሎ ሰጠው እዛው ቁጭ ብሎ ሳለ ያ ብድር ወሰደበት ሰውየው ነብዩ አለይሂ ሰላቱ ወሰለም በህልሜ መጥቶ ዛሬ እሱን ይቅር ካልከው የውመል ቂያማ ቀን ላንተ አላህ Subhanahu Wa Ta'ala ይቅር ይልሃል ብሎኛል እቅር ብያለሁ ይህንንም 500 ዲናር ያዝ ብሎ ይህንን ዲናር ሰጠው ይህ ሰውዬ ቤቱ 4000 ዲናር ይዞ ተመለሰ ሱብሃንአላህ እዘን በነብዩ አለይሂ ሰላቱ ወሰለም ምን ማድረግ አለ ሰላዋት ማውረድ አለብን ሁሉም ሰላዋት ማውረድ አለብን የነብዩን ጎረቤት ለመሆን አቡ መጣር አለብን ከነዚህ አላህ ብዙን ጸጋ ካጎናጸፋቸው ከሆኑ ከሰሃቦች ከነቢያቶች ከስዲቆች ለመሆን አቡ መጓጓት አለብን ሁሌ መቸከል አይደለም ሰላዋትን አውርደን በሰላዋት እንደመቅ ሰሉ ዐለ ነብይ ሰለላሁ